እኛ በእስላም መንገድ ላይ ወይም በሐቅ ላይ መሆናችን ቅንጣት ታክል ጥርጥር የለንም። ኢስላም ቀጥተኛ ሃይማኖት ነው፣ ምንም ሸክ የለውም። ነቢያችን አለይሂ ሰላቱ ወሰላም በሐቅ መንገድ ላይ ናቸው፣ ምንም ጥርጥር የለውም። የሚመሩትም ወደ ሐቅ ጎዳና ነው። ቅዱስ ቁርአንም የሚያመላክተን የሚመራን ወደ ሐቅ መስመር ነው። ይሄ ምንም ጥርጥር የሌለው እውነታ ነው። አላህ ለረሱል አለይሂ ሰላቱ ወሰላም በመለኮታዊ ቃሉ ራሱ ምስክርነት እንደሰጠው በብዙ የቁርአን ክፍሎች እሳቸው በሐቅ መንገድ ላይ እንደሆኑ መናገሩ። ለምሳሌ በሱረቱ ነምል 27ኛ ሱራ አንቀጽ 79 ላይ አዑዙ ቢላሂ ሚነሽ ሸይጣኒ ረጂም ፈተወከል ዐለላህ በጌታህ በአላህ ላይ ተመካ ይላቸዋል። የልብ ድጋፍህን ማድረግ ያለብህ በፈጠረ በአምላክ በአላህ ላይ ነው። ኢነከ ዐለል ሐቂል ሙቢን አንተ ግልጽ በሆነው የእውነት ጎዳና ላይ ነህና ይላል። ፍጹም እውነት በሆነውና በተብራራው በግልጹ በእውነት ጎዳና ላይ ነህ ብሎ እሳቸው ያሉበት መንገድ ሐቅ ላይ መሆኑን ጌታ አላህ ራሱ መስክሯል። በሱረቱ ዙኽሩፍ 43ኛ ሱራ አንቀጽ 43ም ላይ እንደዚሁ ፈስተምሲክ ቢለዚ ኡሕየ ኢለይክ ያ ወዳንተ የተወረደው በሆነው ወሕይ ወይም በቁርአን አጥብቀህ ሕይወትህን ምራ፣ ቁርአንን ያስተከተል። ኢነከ ዐላ ሲራጢን ሙስተቂም አንተ ያለኸው ቀጥ ባለውና በተስተካከለው መንገድ ላይ ነውና። የነቢያችን አለይሂ ሰላቱ ወሰላም መንገድ ቀጥ ያለ የተስተካከለ ነው። እንዲሁም በሱረቱ ያሲን 36ኛ ሱራ ከአንቀጽ 1 እስከ 4 ባለው ላይ ጌታችን ምን ይላል? ያሲን ወልቁርአኒል ሐኪም ጥበብን በተሞላው ቁርአን ምዬ ነው የምናገረው። ኢነከ ለሚነል ሙርሰሊን አንተም ከጌታ አላህ ዘንድ ከተላኩት መልእክተኞች አንዱ ነህ። ዐላ ሲራጢን ሙስተቂም ቀጥ ባለውና በተስተካከለው መንገድ ላይ ነህ ይላል። በእነዚህ ሶስት የቁርአን አንቀጾች መነሻ መሰረት ረሱላችን ሰለላሁ ዐለይሂ ወሰለም የነበሩበት መንገድ የሚጣሩበት ሃይማኖት ሐቅ መሆኑ ምንም ጥርጥር እንደሌለው እርግጠኛ መሆን እንችላለን ማለት ነው። ግልጽ ነው። እሳቸው በሐቅ ላይ ናቸው ብቻ ሳይሆን የሚጣሩትም የሚመሩትም ወደ እውነት ጎዳና መሆኑ ምንም ጥርጥር የለውም ነው የምንለው። በዚህም አንጠራጠርም። ለዚህም ጌታችን አላህ በብዙ የቁርአን ክፍሎች